አባቢ ደግሞ 100 ሺህ ብር ጨመሩልኝ 200 አባቢ ግን ምን አቀምሰሽ ነው አባቢ እኮ 100 ሺህ ብር አውጥቶ ሚሊዮን ከማትረፍ ተኪብሩ ደህና ቦታ ማስቀመጥ ይሻላል ሚልሰው ዘይት አልሰማኝም ስንት ብር አለ እንጃ ከ20 ብር አይበልጥም እኔ ኪስ ውስጥ ያለውን አይደለም ማለት ባንክም ቤትም ያስቀመጥከውን በጠቅላላ አይባልም ነውር አነጋገር ወይ አንተ እኔ ያለኝን ብር ማወቅ የለብህ ያንቺን ማወቅ አለብኝ እኔ ሳንተ ያለህን ገንዘብ ማወቅ የለብኝም ያስገዳት ሁኔታ ካልተፈጠረ በስተቀር ማወቅ የለብኝም ወይ ራዛሙ እንዴ ትቆቁነሽ የሚጠቅምሽንና የሚጎዳሽን ለይተሽ ወጪ አልክ ተያዘሙ ተይግፋለሁ አልፈላጊ ተይግፍ ነው ነው ዛሬዬ መልሱ እንደዛ ነው አላውቅተኛበት በጧት ነው የምነሳው ስራ አለብኝ ካብዬ ጋር የምሰራው ስራ አለኝ እንደም ተጠፋብኝ እና ታዲያ እንደዚህ የሚዘግን ነገር እየተናገርሽ የባሰ እየፈራሁ ቀን ቤት ማንም ስለሌለ ነው አምተኛው ተፈራለህ ለምን ነው መፈራው እንቅልፍ ሲወስድ ያልተኛ ሰው ገንዘቤን ወስድብኛል በለ የምን ገንዘብ ያጠራ እኛ ልትሸውጂ ነቄነን እባክህ እንደው በማሚ ሞት ስንት ብር አለ ምን አልክ አንተ ስንት ብር አለ አንድ 5 ዓመትና 5 ዓመትና ኦይ ይመስላል ለናት በቃ ወና እንደ ያብራጭ አብርስተኝ ሰጣለሁ የምን ብር አብርስተኝ ምንም የሌለኝን አንድ ፍሬ ተማሪ ብዙ ገንዘብ እንዳለኝ ተጠራጥሮ ታላቅነቱን ተማምነው ጥቃት ቢሰነዝር ዝም ትላላችሁ እንደ አንድ ነገር ስነ ስርዓት ይዘልስ ስነ ስርዓት ያዝሽ እናንተ አፋችሁ አትተኙ ኩንጉሩ አይችልም እሺ በጣሙን አለበት ለስ መሰለሽ እንደ በሻንጣ የሚቀመጠው በሳምሶናይት ነው ያደረገው በቃ አሁን ግድ በቃ ዘበኛ መቀጠር አለበት ባለፈው
የመሰለ ዲቪዲ ተሰረቀ። አወያው ብለን አዘናችንን ውጠን ዝም አልን። አባቢ እሱ ዲቪዲ እኮ የተበላሸ ነው። ቢሆንስ ተበላሽቶ መጠገን እንጂ መሰረቅ ነበረበት? አልነበረበትም። ያለፈው ዓመት ግድም ደግሞ ያን የመሰለ መዘፍዘፍ ያለች ለዳለፉ ነው። እሱ መዘፍዘፍ የቆሰን ጥቅ ብሎ ነበር። ቢሰነጠቅ ተጠግኖ ደረሰ ማፈሻ ይሆን አለበት ነበር። አሁን ደግሞ ትርፌ ልክ ናት። አዎ ጠፋ ዝም ስንል ሌላው ሲጠፋ ዝም ስንል በመጨረሻ ምን በመጨረሻ ምን ጎቴ ጠፋና አረፈው አብዬ ጠፋ። ለመረዳት ያክል ምን ሆነሻል? እናንተ ራስ ምን ሆናችኋል? ታውቁት ሲባል ምን መፋጠጥ ነው? አብዬ ግን ያረፉ እባክሽ አንቺ ደግሞ መጀመሪያ ጆሮሽን ኮርኩሪው። እሺ ኮርኩሪ ያረፉ ያላለ ነው እንዴ? ታዲያ በየቀኑ መተናገድ ነው እንጂ መፋጠጥ ምን አመጣው? በባዶ ማስተገዝ እኔ የምለው እውነቷን እኮ ነው። የሆነ ፈልገው ኩሽ ብለው ሊሆን ይችላል። ምን ከኝታው ሊሆን ይችላል። እንደዚህ ፈዘኑ ምን ኩበት ቦታ የለም። ታዲያ ለምን በየዘመዶቻችን ቤት እየደወልን ኧረ ወይ ወደ ማታ ከችሉን ይችላሉ። አታካውቁ ይነግሩ ነው ወጣ ይቀሩ። ኧረ እባክሽ በቃ ሌባ እዚህ እኮ መቀጠል እያንዳንዳችን ተደክለን ማድረግ። ስለዚህ ማሚ አባቢ ዳር የሆነ አደገኛ ኪፍር መቀጠል አለበት። ዘቡሊ ለዚህ ቤት ወጣኝ በቃ የቀረኝ ቦታ የለምሰልሽ ጓሮ በይ፣ አትክልት ውስጥ በይ፣ ሰርቪስ በይ፣ ኪችን በይ፣ አልጋ ስር በይ። የቀረኝ ቦታ የለም። እሺ ምን እየፈለክ ነው? ምናልባት ከዕቃ ወይ ከልብስ ጋር ተቀላቅሎ ገብቶ እንዳይሆን ብዬ ነው። አብዬ እርግጥ አይደለም እንደ ጠፋ ያልከው አንተ መርፌ ነው እንደ ጠፋበት? አዛሉ አላወቅሽውም ማለት ነው። እሱ ተንኮል ካሰበ መርፌ በማትሾልክበት ቀዳዳ ውስጥ ገብቶ ሾልኮ ምን የሚያስደብቃቸው ጉዳይ አለ? የተነጋገርነው ንግግር ነዋ። ጉዳረከኝ አብዬ፣ ጉዳረከኝ፣ ጉዳረከኝ። አይ ምንም አይሆኑ እኛ ዛሉ አብዬ ሚስጥር የተናገሩት ከሚጠፋ የወለዱት ይጥፋት ላል ነበር። አራጀት የተቃጠለልህ አየር ላይ አስጥተህ እንዴ መዝግብ ያልከኝ ለቀርቱ ነበር ማለት ነው። መዝገብ ዘርዬ የተቀያየሙ ሰው እንዴ ተጣሉት? ከኔ ጋር ነው የተጣላው። እንደ ዘር ያስቀየምካቸው? እንደሱ አይደለም እሱ ነው። እንዴት አዛሉ ታሪክ ነው በቀላሉ የምናወራው አይደለም። ስትጠቀጭም ብትዩ አታገኙ። ምን ይሻላል? ጋር ደውላችሁ? ሁሉም ጋር ደውለናል። አንዳንዱ እንኳን አያውቁም። ሸል ብሏቸው እኮ ነው የመጣው።
ቶሎ ብለን ያፋልጉኝ ማስታወቂያ በሬዲዮና በጋዜጣ መልቀቅ ጥሩ ነው። ለፕሮዳክሽን በቃ ማስታወቂያ ሰርቼ እሰጣችኋለሁ። ሬዲዮ ጋዜጣም ፕሮዳክሽንም አያስፈልግም። እግሬስኪ ቀጥን ዞሬ እፈልገዋለሁ የትም ብዬ እፈልገዋለሁ። ወዴት ነው? ለእርሶ ምን ሆናቸው? አጎቴ ነው በዋናነት ከዛ በተጨማሪ ደግሞ እንደገና ወንድሜ ነው፣ እህቴ ነው፣ ሀብቴ፣ ንብረቴ፣ ዘመዴ እሱ ነበር። አይ እንቅልፍ የለ ምን የለ እንዲካክል ነበር እኮ የምጠብቀው። ምናምን በቃ ቋንቋ ነው የሆዱን ታጫወተ ነበር የምጠብቀው። ቤት እንደሾለካ ስንት ጊዜ ሆናችሁ? 4 ወይም 5 ቀን ሙሉ ምን ትሰራላችሁ? ትቀልዳለህ እንዴ? 5 ቀን ሙሉ ችዬ የምቀመጠው እኔ? አዎይ እንደዛ ከሆነ ማይጨነቁ ካልተመለሱ ግን በ24 ሰዓት ውስጥ እዚህ መጣችሁ። ምንድን ነው የምትለው? አብዬ እርገጤ እኮ ነው የጠፋው። ዝም ብሎ ታላቁ እንዴ 24 ሰዓት የምትለው 24 ደቂቃ እንዴት እንዳለፈ እኔ ነኝ የማውቀው። በፊት እኮ ይገርምሃል 4 ዓመት ቢጠፋም ግድ አልነበረኝም። ጨዋታው ድሮ ያነበረውን ፈገግታና ውበት አምጥቶ አፈሰሰ። ለካ ላይ በረክት ኖሯል። ብቻውን አይደለም። አሃ አብሯቸው ሰው ማለት ነው። ሰው አይደለም ንብረት ነው። ያውም የቤተሰብ ንብረት ነው። የአባቴ ታናሽ ወንድም ነው። ተሰወረብኝ እኮ ነው የምልህ። ወይም 4 ሚሊዮን ገደማ ይዟል ስልህ የገንዘቡን ብዛት አይቶ ጉዳት ሊያደርስባቸው ይችላል ብሎ የሚጠረጥ ይህን ያህል ዘመን ዝም ብሎ ኖሮ አንድ ነገር አደርጋለሁ ቢል አለቀ በቃ። የፈለጉትን ማድረግ ሲችሉ አሁን መጣ። አይ ትክክል አይደለም። በተለይ ትክክል አይደለም። የት ገቡ ይባላል። እናት ሲጀንኑ ደህና ነገር የያዙ መስሏቸው ነው እንጂ እናት ተይ እንዴ ደግደጉ
ይገርመኛል። እውጭ ዘመን አይበረክትልኝ፣ ምግብ አይበላ። እኔ ጥሬ ያምረኛል። እዚህ አይገኝም ብላችሁ እንደተመለስኩ ባቄላ አሁን ከአሁን ተጭኖልኝ መጣ። ተጠብተው ቀረ። ነገር እኮ ረሳሻት። ገንዘብ እኔ ማጠራቀም ፈልጌ አንተ ታላቅ ነህ ብሎ ለማስጠበቅ ምን ይመስላል ባካችሁ? እኔ ነው የሚመስለው እንዴ? አንተን ሲያወሩ እኮ አስተሳሰብህን ነው። የፋይናንስ ሪፖርት ነው እዚህ ነገር ታውቁት። ምን ነቷቸዋል? 9ኛ ክፍል ስለሱ አንማርም። የባለዕዳዎች ማለት ገንዘብ የተበደሩ ሰዎች ዝርዝር ነው። ምኑ ያስከው ወረቀት ምንድን ነው? ማስታወቂያ። ታዲያ ላዩ ላይ ያለው ምንድን ነው? ስዕል ነው። አጎቴ እኮ ናቸው። በዚህ ይህን ይመስላል ጎታለ። ታዲያስ አብዬ እርገጤ እኮ ሂዳት ቀንዳውጣና አብዬ እርገጤ ለይቼ ማላቅ መሰለህ? አብዬ እርገጤ ናቸው። እንዳውጣም ይሁን ጦጣውጣ አባቴ በል። አሁን ግን ለምንድን ነው የሳልከው? አባስቼ ስልክ እንጨት ላይ ስለጥፍ ነው አልኩት። ታዲያስ ተለጠፈ። በዚህ እላዩ ላይ ያለው ጽሑፍ እኮ ነው የሚመስለው። ቆይ አጎቴ እርገጤ ከቤት እንደወጡ ቀርተዋል፣ አግኝቻቸዋለሁ ወይም በእደ ይዣቸዋለሁ የሚል ቢኖር በአባቴ ስልክ ቢደውሉልኝ ውለታውን ራሱ አባቢ ይከፍ አይ በዚህ ፕሮሞቶሽ እንዴ? ኧረ በዚህ ምን ያስቃል? ያብዬ ያለ ያስቃል። ይበቃል። ለአንተስ አጎታ ኧረ ተው ልብ ጊዜ ይበቃል። ኧረ ተው ልጅ በዛም ይህን ያየ ሰው የምመጣው ከዙ የጠፋ ዝንጀሮ መስሎት አሁኑኑ ነው ለመንግስት ይሳሽ አጎቴን እንዴ አጎቴ ተጫወተብህ አጎቴ። አልተጫወትኩም ነው አጎቴ። ዛሬ ነው አጎቴ። አፉንጃ አልሞቱም አጎቴ። ምነው ሲሞት እንኳን እንዳያርፍበት እንዴት ማፊ አብዬ ግን ዋና አይችልም። ዋናተኛ በምን ይሞታል አሉ? አጉል ይችላሉ አብስቶ አይደል እንዴ? ጥልቅ ሲሉ ጥቅል አብዬ ወልደ ሩፋኤል ነው። ማፊ እኔ እኮ አብዬ እርጋጤ ዋና አይችልም ወይ ነው የምልሽ። አላውቅም። ወይ ይችላሉ ወይ አይችሉም። ምን ነው እንደ አብዬ ወልደ ሩፋኤል ውሃ ይታወቃል። ታዲያ እንዴት ያለ ምንም ምልክት እልም ብሎ ይጠፋል? አብራራታለሁ። ዝም ብለሽ አዳምጪ። አንደኛ አሁን በጋ ስለሆነ ጎርፍ ምናምን የሚባል ነገር የለም። ሁለተኛ ከተማ ውስጥ አብዬ እርገጤ ማንከባለል የሚችል ወንዝ የለም። ሶስተኛ አብዬ ከልጓም ይስባል ነበር እኮ አጎቴ። እና ታላቅ ወንድሙ ለሞተስም በኋላ ሞተ ልትይ ነው? አይደለም አንቺም ጥሎብሽ እንደማሚ ማብራት ማለት ነው። እንዴት አይደለም? አያችሁ እኔ ልክ ነኝ ማለት ነው። እኚህ ሰውዬ በልጅነታቸው አራስ ቤት እያሉ እናታቸው ብቻ ጥሏቸው ነበር። ምንድነው የምታወራው? ታዲያ ጤነኛ ሰው ያለ ተነስቶ ይጠፋል እንዴ? ደግሞ ሲሆኑ ማስታወቂያ ተለጥፉ ዝም ይላል። ማስታወቂያ ሰርተህ ሞታል። አንተ እኮ አብዬ ብለህ የሰራው ስል የማያውቁትን ሰዎች ይቅርና እኔ እንኳን መንገድ ላይ ባገኘው በዚህ ጉፍረታ ሰሎብኝ አልፌው እንደምመጣ መስክር። ይኸው እስኪ እዩ ይኸው
ያጎቴ ነው? አይ አክስትም አጎትም አይደለም። ይሄ እኮ ይሄ ነው ተማረ እንዴ? ምን ነው? ይሄ አጎቴ ነው? ወያትሰሩ ዝም ብላችሁ መተቸት ብቻ። እስኪ ከምታው እስኪ እቺን ታክል ብትሞክሩ አብይ ቀንዳውጣ የምትመስል በሞተች ጦጣ ነው እንጂ። ኧረ እቺ የጦጣ ምስልም የላት። ጦጣ እኮ በጣም ጥናት። እቺ የደከመች አዞ ነገር ያረጀሽ ቀንዳውጣ፣ የፈዘዘች አዞ፣ የሞተች ጦጣ ምን ይመስላሉ? በእናትህ ዛሬዬ ደግሞ ምንድነው? በቃ እንረጋጋ እንጂ ሁሉ ቦታ አስመዝግበን ይል እንዴ? የሚሆነው መጠበቅ አጎቴ እኮ ነው የጠፋው። ዝም ብሎ ተራ ሰው መሰለሽ? ትርፌ እስኪ ቢጠጣው አምጪልኝ። ቆይ ግን ዘርዬ እንዴት እንደዚህ ባልተለመደ ሁኔታ ላብዬ እርገጤ ልታዝን ቻልክ? ወድጄ ነው ወይ? እና ማን አስገድዶ ነው? እንዲህ ኮስተር ብሎ ጻፍቶሎ እንዲህ ፈገግ ይልና ሽክና አቤት ጨዋታው ያለመደ ነበር። ነገኝ ሁሉ እንዲህ ሜዳ ላይ ተበትኖ ሲቀር እንኳን እኔን የስጋው ቀርቶ የማንንም ባዳ እኮ ቅስም ይሰብራል። ቆይ ከፖሊስ ጣቢያ ሊሆን ይችላል። ሄሎ ደህና ዋልክ ወይ ዘሩ? ምን እርገጤ ነኝ። እንደምን ዋልክ? ምን ነው አብዬ? ምን ነው ያንተ ነገር እንደማይሆንልኝ እያወቅህ እሱን እንኳን ተው። ምን ተወዋለሁ አለ ኮኮብና አይደለም ወይ ያሳደገኝ? እሺ አሁን የት ነው ያለኸው? ሰላም ገብቻለሁ ልልህ ነው የደወልኩት። የት? አገር ቤት። ኧረ አባቴ ገባበት። ምን አገር ቤት ገባ ማለት ነው? አገር ቤት ገብቻለሁ አይደለም ያልከኝ? አዎ ገብቻለሁ። ግን አብዬ እንዲህ ንግግራችን፣ ይሄ ነበር ቃላችን፣ ይሄ ነበር ውላችን። እመለሳለሁ እኮ አየህ መሄድ ነው ብለህ አታንቀሳቅሰኝም ብዬ ፈርቼ ነው። እረስቸው ነው እንጂ የሽምግልና ቀጠሮ ነበረኝ እዚህ። በዚህ ቀን እመጣለሁ ብዬ ቃል ገብቼላቸው ስለነበረ ነው እና ቃሌን ለማክበር ነው። መቼም የተናገሩት ከሚጠፋ የወለዱት ይጥፋ አይደለም ይባል። የአገር ቤት ቃል ብቻ የሚከበረው ለኔ የገባው ቃል አይደለም፣ አይከበርም። ሁሉም ጊዜ አለው ተብሏል እኮ። በል ዘሩ አዛለችን ሰላም ገብቻለሁ አትጨነቂ ይበልልኝ፣ ልጆቹንም ሳምልኝ። ደህና ዋል በል። ምንድነው ዘሩ? ሰላም አይደለም እንዴ? የኔን ጉዳይ ሜዳ ላይ በትኖ አገር ቤት በሰላም ገብቻለሁ ነው የሚለው። እሰይ ባቄላ ተጫነች።